ሰላም ስለ ትዳር የምንማማረውን ብዙ ነገሮችን ማወራችሁ ይሆናል። ትዳር እህቴ አያሽ ወቂ የትዳር ምንነት ይግባል። ዛሬ የምናወራው ስለ ትዳር አያያዝ ነው። ትዳሬን እንዴት ሊያዘው? ትናንት ደህና ነበረ፣ ዛሬ ግን ተቀይሮብኛል ለምትሉ ሴቶች በሙሉ ነው። ትናንት ደህና ከሆነ ዛሬንም እንደ ትናንት ለማድረግ የራስሽን መጣር አለብሽ። እንዴት ልጣር ትይኛ ይሆናል። እንዴት ልጣር የምትዩ ነገር ፍቅር በመስጠት ነው። ፍቅር እንዴት ነው ትሪት ባሌን አድርጌ መያዝ አለብኝ እንደምትሉ ስልክ ሲደውል በሰላም ማናገር፣ ሲመጣ እንዴት ዋልክ ሰላም ዋልክ ብሎ በፈገግታ ሰላም ማለት በፈገግታ ማናገር። ተናዳችሁበት ሊሆን ይችላል፣ ተውትና ያንን በፈገግታ አናግሩት። ሲመጣ በፈገግታ ተቀብላችሁት ወደ ስራ ሊሆን ይችላል፣ ወይ ልብሱን አልቀይሮ ሊሆን ይችላል። ልብሱን ሬዲ አድርጋችሁ አጥባችሁ አስቀምጣችሁ ማታ የሚቀይረውን ልብስ ሬዲ አድርጋችሁ የስራ ልብስ ቀይረው፣ ይኸው ይሄኛውን ልበስና ፈታ ብለህ አምሽ የሚበላ እስኪደርስ ይችን ነገር ጉረሳት። ሁለት ጉራሽ ልትሆን ትችላለች። እስኪ ይችን ጉረሳት ታያለሽ። ይህ እንደዛ ብለሽ የመልካም አነጋገር ልቡን ይገዛዋል። ወደ ትዳሩ፣ ወደ ፍቅሩ፣ ወደ ቤቱ ልቡን ይገዛዋል። እሱን ካቀመሽ በኋላ ልብሱን አስቀይረሽ አጥበሽለት ፏርገሽ ካልሲን በካልሲ ማታ የሚለብሰውን በማታ ቀን የሚለብሰውን በቀን ማለት አስቀምጠሽለት ጠብቀዋለሽ። የጎደለ ሊኖር ይችላል። ካበላሹም በፈገግታ ከተቀበልሽ በኋላ ይችን ብሰራልኝ ትይዋለሽ። ይችን ብሰራልኝ ብለሽ በፍቅር ስትጠይቅ ድንጋይ ይፈልጥልሻል። እሱን በማድረግ የሚጠጣው በተለይ ሴቶች እንትንማለው በሱ አታዘጋጁ። በቃ በሱ አታዘጋጁ። አብዛኛው ሴቶች በሱ አታዘጋጁ። ሲገባ እስኪ ቀዝቀዝ እንድትል ለፍተህ ደክመህ በመጣህበት በፀሐይ በመጣህበት ይችን ጠጣት ብላችሁ ቀንም ሊሆን ይችላል የሚመጣው፣ ወደ ማታ ሊሆን ይችላል የሚመጣው። ቅዝቃዜ ባልሆነበት ሰዓት በሱ ስጡት። ከዛ የምትፈልጉትን የሌላውን ነገር ሌላ ምግብ ስታቀርቡለት ትልቁ ጥቅሙ ያቺ በሶ ናት ማለት ነው። ያቺ በሶ ህሊናውን ያለመልምለታል፣ ከጭንቀት ይንትለታል፣ ጉልበቱ ጠንካራ ይሆናል። አንቺ እንዲወድሽ ይሆናል። እያሰበችልኝ ነው። ጥጥት ብሎ ልቡ ቀስቀስ ባለ ቁጥር ራሱ በቃ ደስተኛ ይሆናል ውስጡ ማለት ነው። ውስጡ ደስተኛ ሆነ ማለት አንቺን ትሪት ያደርግሻል ማለት ነው። አንቺ ትሪት ስታደርጊው ራሱ ትሪት ይደረግልሻል ማለት ነው። ስለዚህ በዚህ መልኩ እንትን በይው። ተጨንቆ ይሆናል ምናልባት የሚወዳት ሚስቱ የሚወዳት ልጆች ማድረግ እየፈለገ አንሶት ሊሆን ይችላል። በዛ ሰዓት ትናንት ደህና የነበረው ዛሬ ቀዝቅዞብሻል አይደል? አንቺው ይነቃል፣ ይመለሳል። ዛሬ ለፍቻለሁ፣ እኔም ለፍቻለሁ። ዛሬ እኔ ያተረፍኩትን ለእናንተ ማካፈል እፈልጋለሁ። ያተረፍኩትም እንደዚህ በቃ ተናዶ እየተሳደበም እኮ ሊሆን ይችላል። ሊሆን ይችላል። ምን ሆነ ነው? ዛሬስ ስራ ቦታ የሆነ ነገር አለ? ምን ሆነ ነው? እስኪና ልጆቻችሁን አስተኝታችሁ ሊሆን ይችላል። ምግብ እንትን ብላችሁ ሊሆን ይችላል። ና እስኪ ላዋራክ። ዛሬ አንተን ማውራት ፈልጋለሁ። በጠረጴዛ ጉዳይ ማውራት ፈልጋለሁ። እሱ ሌላ ነገር መስሎት ጀመርሽ እንግዲህ ሊልሽ ይችላል። ማፈልጌ ነው በፍቅር አይኖችሽ እዩ። ተናደሽበት ሊሆን ይችላል። ያንን በንዴትን የማይመለስ ነገር ነው። ንዴትን በፍቅር ስትመልሹ የማይመለስበት ነገር የለም። እስኪ ላዋራ ምንድን ነው ብሎ አሸንፈሽ በፍቅር በአይን ባየችሽ በመጣልሽ ጊዜ ዛሬ ናፍቀኸኛል፣ ካንተ ጋር ማውራት ፈልጊያለሁ፣ መጫወት ፈልጊያለሁ፣ ቅፍ ላይ መንከባለል ፈልጊያለሁ ስትሉት በቃ የእውነት ያፍራል፣ የሆነ ይደነግጣል። ዛሬ ደግሞ ምነው አላወትሮሽ ምነው ዛሬ እንግዲህ ያስፈልገኝ ሊሆን ይችላል። በቃላት ነው እንግዲህ ያልኳችሁ። እውነትም አስፈልጓችሁ ሊሆን ይችላል፣ ግን ዝም ብላችሁ በቃላት ማለት ነው። ማታ ምኝታ ላይ ይደርሳል። ምኝታ ላይ ሲደርስ ይጠይቃቸዋል።
ስትጠየቁ እንግዲህ በፍቅር ከቀን ጀምሮ በፍቅር ይዛችሁታል ማለት ነው። ስትጠየቁ ደግሞ አይ ዛሬ ቤተክርስቲያን ልሄድ ነው፣ ዛሬ እንድንል ነው፣ ዛሬ እንደዚህ ያለብኝ ብላችሁ አጓጉት። ዛሬ አጓጉተሽ ያደርሽ ነገ በፍቅር አይኖች ለየት ያለ ፍቅር እሱም የእሱን ፍቅር ይጀምራል ማለት ነው። አጓጉተሽዋላ በፍቅር በትሪት እያደረግሽ በፍቅር አነጋገር እየተናገርሽ ጓጉቷላ። የጓጓ ፍቅር ደግሞ እንዴት ደስ ይላል! እናንተ ካሰባችሁበት በላይ ይሆንላችኋል ማለት ነው እንጂ ዛሬም ስጪኝ ባለ ጊዜ መስጠት ጉዳት አለው ማለት ነው። ለምን እንደ እናንተ ፍቅር በቀና ፍቅር እንደሰጣችሁት እሱም በፍቅር መምጣት ስላለበት ነው። ፍቅር አድርጎት ማለት ነው። ፍቅር አድርጎት የመጣ ፍቅር ይጣፍጣል፣ ይመቻል። ኑሯችሁን ትዳራችሁን እንዲሞቅላችሁ ደስተኛ ሆናችሁ እንድትቀጥሉ ያደርጋችኋል ማለት ነው። ስለዚህ እህቴ ትዳርሽን ለመመለስ አለሁልሽ፣ መልሽው። ይሄ ነው ትዳር መመለሻው ማለት ነው። በተናደደበት ጊዜ እኔ ካልተረዳሁት እኔ ካልተቀበልኩት እንዴት ማን ይቀበለዋል? ማን አለው? ይህም ብሎ ነው የሚመጣው አይደለ? እስኪ ጓጉቶ ቤት እንዲመጣ ላድርገው። እሱ ምንድን ነው የሚፈልገው? ምንድን ነው የምትፈልገው? ምንድን ልስራልክ? ሽሮ ሁል ጊዜ ሽሮ ሊሆን ይችላል አይደለ? ወይም ሁል ጊዜ ድንች ወይ ሁል ጊዜ የሆነ ወይ ምስር ወይ የሆነ ነገር ምናምን ሊሆን ይችላል። ስለዚህ ትዳርን የምታድኙ አንቺ ነሽ። ትዳርን የምትመልሹ አንቺ ነሽ። ትዳርን ደስተኛ ኑሮ አድርገሽ የምትኖሪው አንቺ ነሽ። ብዙ ውጣ ውረዶችን ልታልፊ ትችያለሽ። ብቻሽን ሆነሽም ውጣ ውረዶችን ታልፊያለሽ። አብረሽ ሆነሽም ውጣ ውረዶችን ታልፊያለሽ። ልጅ እያሳደግሽም ውጣ ውረዶችን ታልፊያለሽ። አሉ ትጠቁሪያለሽ፣ ትከሻለሽ፣ ትናደጃለሽ፣ የሚረዳኝ የለም ትያለሽ፣ የሚረዳሽ አጥሽ ሊሆን ይችላል። አሉ እነዛ ቀኖች ያልፋሉ። ሲያልፉ ደግሞ እስኪያልፉም ደግሞ ዛሬን ደስተኛ ሆኜ ላሳልፈው፣ ዛሬን ይሄንን እንዴት አድርጌ ልለፈው፣ የተጨናነኩበትን እንዴት አድርጌ ትሪት አድርጌ ልለፈው በማለት ራስሽን አዳምጪው፣ ምከሪው። ከተቸገርሽ ሰርች አድርገሽ ከስልክሽ ላይ ተማሪ። ስልክ ተች ስልክ የሌላችሁ ደግሞ ቲቪ ላይ ሊኖር ይችላል። ቲቪ ላይ ሰርች አድርጋችሁ ተማሩ። ጓደኛ ልትኖራችሁ ትችላለች ተች የያዘች፣ እሷ ጋር ሄዳችሁ እስኪ ስለ ትዳር እስኪ ስለ ሙያም ሊሆን ይችላል እስኪ እንዴት አድርጌ የሚያነቃ ነገሮች ምንድን ልጠቀም ብላችሁ ሰርች ታደርጉና ጓደኛችሁ ላይ ሄዳችሁ ማየት ትችላላችሁ። ከዚህ ሲቀጥል ስፖርት ባላችሁም ስፖርት እንዲሰራ አሰደሩ። በእርግጥ ስራ ልብሱን አጥበሽ ካልሲውን አዘጋጅተሽ ከጠበቅሽው እሱ አእምሮ ይታደሳል ማለት ነው። ከደረሰ ምግብ በማቅረብ ትሪት ታደርጊዋለሽ ማለት ነው። ታወሪዋለሽ፣ ጎኑ ትቀመጫለሽ። ልጆች ሊኖሩ ይችላሉ። በጊዜ ምግብሽን ሰርተሽ ማለት ነው ታወሪዋለሽ። አሁንም ላይጣፍጡ ይችላል። ሌላ ቀልዶችን ፍሪ የሚያደርጎችን ነገሮችን ታጫውቸዋለሽ፣ ታወሪዋለሽ ማለት ነው። ኮምፒውተሩን ወይም ወረቀቱን ይዞ እምቢ ሊልሽ ይችላል። የተወሰነ ጊዜ ተሰጪውና አሁን የኔ ጊዜ እፈልጋለሁ ና ማውራት የምፈልገው ነገር አለኝ ብለሽ የሆነ የራሱም የሚሰራውን ስራ ትሰጪዋለሽ ደቂቃ፣ የአንቺም ደቂቃ ትሰጪዋለሽ ማለት ነው። ታዋሪዋለሽ፣ ትሪት ታደርጊዋለሽ። ምንድነው ልታዋሪኝ የፈለግሽው ምናምን ሊልሽ ይችላል ማለት ነው። አይ የፈለግኩት ናፍቀኸኝ አንተን ማዳመጥ ማውራት ፈልጌ ነው ትይዋለሽ ማለት ነው። እንደዛ ባልሽው ጊዜ ውስጡ እየናፈቀ እየቆየ ምን እያለች ነው፣ አዲስ ነው የሚሆንበት። በአፉ ላይ ይናገር ይችላል። ከጊዜ በኋላ ነው እንዲናገር የሚችለው ማለት ነው። እንደዛም ሆኖ ማታ ምኝታ ላይ ስትደርሱ አንቺ አሁን እንደዛ ትሪ ስታረጊው ውለሽ ሊሆን ይችላል። እንደዛ ትሪ ስላደረግሽው ፈልጋለች ብሎ ሊሞክር ቢችል እንደ ትናንት አድርገሽ ከሆነ ግንኙነት እንዲናፍቅ በጣም ሞር በደንብ እንዲናፍቅ፣ አይ ዛሬ እንደዚህ ሆኜ ነው፣ ዛሬ ቤተክርስቲያን ላይ ነው፣ ዛሬ እንዲህ ነው እያልሽ አውቀሽ ምክንያት ትሰጪዋለሽ ማለት ነው። ባፍሽ ግን በምላስሽ ግን ፍቅር እየሰጠሽው ነው። በደንብ እንዲቆምበት በደንብ እንዲያስፈልገው እንደዛ ታደርጊዋለሽ ማለት ነው። አይ ዛሬ ውስጥሽ ፈልጎ ሊሆን ይችላል። ግን ባስ ሲያስፈልጋቸው ምንም ብትቆጫቸው ምንም ብትቆጩ ባልሽን ምንም አይልሽም ማለት ነው። በጣም ካስፈለገ በዛ መሀል ታሳልፊያለሽ ማለት ነው። ንፍቅ ማለት አለበት። ዛሬም በሳምንት 2 ጊዜ በሳምንት 3 ጊዜ ላይሆን ይችላል። ንፍቅ ካለ በኋላ ሰኞ ሐሙስ ቢሆን ቆንጆ ነው።
አንድም እንትን ጾም እንዲታለፍ፣ ሁለተኛ ነገር ደግሞ ንፍቅ በማባባል ለመገናኘት ማለት ነው። ባፍሽ ግን ግንኙነት አደረግሽ ማለት ባፍሽ ግን ትሪት ለማድረጉን እንዳረሺ እዛ ቦታ እስከሚያስፈልገው የሚደርሰው አፍሽና ትሪት ያደረግሽው የተረዳሽበትን ፓርት ነው ማለት ነው። በዛ መልኩ ነው ትሪት የሚሆነው እንጂ ዝም ብሎ እዛ ቦታ ላይ ብቻ ሲገናኝ የምትፈልጊውን ያክል የባልነት እንትን አታገኝም ማለት ነው። ትሪት አድርገሽ ከናፈቀ በኋላ ግን የምትፈልጊውን ታገኛለሽ ማለት ነው። ስሜትሽን ትረጃለሽ ማለት ነው። ታገኛለሽ ማለት ነው። ስለዚህ በዚህ መልኩ ባልሽን ትሪት አድርጊ። ሌላ የምጨምራቸዋለሁ። ሰፊና ጥልቅ ነው መውደዴ እመነኝ ከባህር ይልቃል ቢወጡት ቢወርዱት ድካም ነው። እንዴት ነህ? ሰላም ነው። እንኳን ደህና መጣህ። እንዴት ነህ? ደህና ነህ? ገባ ምን ነው ሰላም ነው። ምንድን ነው ይዘህ የመጣኸው? ሰላም ነው። የለም በጣም የሚያምር ደግሞ ጸጉራ ሊታጭ አይደል? እንዴት እንደሚከፈል አላውቅም። በኋላ መስራት ይቻላል። በጣም ያምራል። ጸጉር መላጫ ነው። እንደዚች ነው ማቀፍ የምትፈልገው። ሲያመጣውላት ነው። በጣም ነው የናፈቀችኝ። እና እንዴት ነህ? ደህና ነኝ ይመስገን። አይ ልጄ ነው የናፈቀች። እኔ አናፍቅም። ቀለበት ነው ማለት ነው። እንዴት አደረግሽ ቀለበትሽ? እንዴት አደረግሽ ማለት ነው? እንዴት አደረግሽ? አይ ናፈቀኝ አደረኩ። ወደ ቤት ተመልሳለሁ። እኔ ናፈቀሽ አደረግሽ? ምን እንዴ አታምኚም? ስታምሩ እንደዚህ ነው የምታምሩ። እንዴ ለምን ደግሞ አታፍቅኝ? ደግሞ አናፍቅኝ። ቆይ የምር ናፍቄያለሁ። የምር ይሄኛው የት ናት? የት ናት? ቆይ መጀመሪያ የማወራ ነገር አለ። አይ እንዴት ቀለበቱን አደረግሽ? ነው ግራ አጋባሽ። ለምን ደግሞ አላደርገው? አንተ እኮ ነው ያደረግልኝ። ተናድጄ ተሳሳት ወጥቼ ነበረ። አይ እኔ እንጃ። ባለፈው ስመጣ ቀለበቱ አልነበረም እኮ። እንዴት አሁን ቀለበቱን አደረገች? አናደኝ ነበረ። በቃ እንዴት ያለፈ እኔ እንጃ። እንዴት እኔ እንጃ ማለት አይ ደስ ብሎኛል እኮ በጣም ደስ ብሎኛል። በጣም ግን ደስ እንዳለ ከተመስለኝ የምር ደስ ብሎኛል። የእውነት የምር ደስ ብሎኛል። ደስ ባለ ደስ ብሎኛል። ምሮ የተጨናነቀው ይናፈቀች ልጅ የእውነት የምር የእውነት
ሽምጨታ እሺ ተፈቀደ